እዚህ ዓለም ላይ ከሰዎች ጋር መግባባት ከቻላችሁ የትኛውን ቦታ ላይ ተቀባይነት ማግኘት ትችላላችሁ። ባይዜ ወላጅ ከልጆቹ ጋር የሚተላለፈው እዚህ ጋር ነው። አሰሪ ከሰራተኛ ጋር ማይስማማው በዚህ ምክንያት ነው። ሁሉም ምን ይላል? አንዳንድ ጊዜ ሰዎችን መውቀስ ራስን ለማስከበር ይረዳ ይሆናል። ግን አንተ ፊት የሚሰራ ከጀርባ ሌላ መልክ ያለው ሰው ታፈራለህ። ሰው የግድም ቢሆን ስማይል። የዛሬው መጽሐፍ በተለይም የተለያየ ዘርፍ ላይ ከሰዎች ጋር የሚያገናኛችሁ ስራ ላይ ያላችሁትን ይመለከታል። መጽሐፉ ከተጻፈ 88 ዓመቱ ቢሆንም አሁንም ድረስ በሚሊዮን የሚቆጠሩ ኮፒዎች እየተሸጠ ይገኛል። ጸሐፊው እንደነ ዋረን ባፌት፣ ጃኒ ካሽ ያሉ ሰዎችን ያሰለጠነ። መጽሐፉ ደግሞ ከኤንድሪው ካርኔጊ፣ ጆን ዲ ሮኬፌለር ጀምሮ በመቶዎች የሚቆጠሩ ሰዎችን ልምድ ጠቅልሎ የያዘ ነው። በተለይም በሰዎች ግንኙነት ላይ ትኩረት ስለሚያደርግ አሁንም ድረስ በዘርፉ ታዋቂ የሆነ መጽሐፍ። ዛሬ የምናየው መጽሐፍ በውጪዎች በ1936 በዴል ካርኔጊ ተጽፎ የወጣውን How to Win Friends and Influence People የሚለው መጽሐፍ። መጽሐፉ እንደምትወዱት አልጠራጠርም። ብራችን ቆይ። እዚህ ዓለም ላይ ከሰዎች ጋር መግባባት ከቻላችሁ የትኛውን ቦታ ላይ ተቀባይነት ማግኘት ትችላላችሁ። ግን ለአብዛኞቹ ጥያቄዎቻችን መልስ ሆኖ ሳለ ለምንድነው እዚህ ጋር ምን ደግመው? ከሰዎች ጋር ለረጅም ጊዜ መግባባት ለምን ያስቸግረናል? አብዛኛውን ጊዜ ሰዎች ስንባል ራስ ወዳዶች ነው። ሁሉም ነገር ስለኛ የሚያወራ፣ ዙሪያችን ያሉ ሰዎች ለኛ ጥቅም ያሉ፣ የሆነ ነገር የሚገባና እንዲታዘን ለምንፈልግ ፍጥረቶች ነው። ይህ ስሜት ከልጅነታችን ጀምሮ አብሮን ስላደገ ሁሉንም ነገር ከራሳችን ዲክሽነሪ አንጻር እንድንተረጉም ያደርገናል። የሆነ ሰው ሲቀበለን ይሄን አድርጌ ነው፣ ሲቃወመን ደግሞ ይሄን አይቶ ነው እንላለን። ግን እውነታው ይሄ ብቻ አይደለም ይላል መጽሐፉ። ጸሐፊው No one cares about you, no one cares about what you offer. ማንም ስላንተና ስለምትሰጠው ነገር ግድ የለውም except about themselves. ማንም ስላንተና ስለምትሰጠው ነገር ግድ የለውም ስለራሱ ካልሆነ በቀር። ብዙ ጊዜ በሰዎች ንግግርና ግንኙነት መሃል የሚፈጠረው ክፍተት ይሄ ነው። ተናጋሪው ራሱን እያሰበ ያወራል፣ ሰሚውም ከዛ መሃል የሚመለከተውን እየመረጠ ይሰማል። እንግዲያውስ ከሰዎች ጋር ለመግባባት ከሚያስፈልጉን ዋነኛ ነገሮች መሃል ራስን በሌላኛ ሰው ጫማ ውስጥ ከቶ መመልከት ነው ይላል። ባይዜ ወላጅ ከልጆቹ ጋር የሚተላለፈው እዚህ ጋር ነው። አሰሪ ከሰራተኛ ጋር ማይስማማው በዚህ ምክንያት ነው። ሁሉም ምን ይላል? ስለዚህ ይህን ክፍተት ለመድፈን ሌላኛውን ሰው ለመረዳት መሞከር አማራጭ የሌለው ጉዳይ ነው። በጣም የሚገርመው ሰዎች አሁን ብቻ አይደለም፣ በዘመናት መካከል ሰዎች ከሌሎች የሚፈልጉት ነገር በጣም ቀላል ነገር ነው። በየትኛውም ግንኙነት ውስጥ አንድ ሰው ከሌላኛው ምንድን ነው የሚፈልገው ካላችሁ በመጽሐፉ አባባል አፕሪሺየት መደረግ ወይም ደግሞ መደነቅን። እንደውም መጽሐፉ ሰው ጤና፣ ምግብ፣ እንቅልፍ፣ ሴክሹዋል ፍላጎት፣ ገንዘብ እንደሚፈልግ ሁሉ በሆነ ዘርፍ ውስጥ የጠቃሚነት ስሜት ወይም ዕውቅና የማግኘት ፍላጎት እንዳለው ይጠቅስልናል። ይህ ስሜት የሚሰማው ሰው እኔ ስኖርና ሳልኖር ልዩነት አለ ብሎ የሚያስብ ሰው መሪ ያስፈልገው የትም ገብቶ መስራት ይችላል። አንዳንድ ጊዜ ሰዎችን መውቀስ ራስን ለማስከበር ይረዳ ይሆናል። ግን አንተ ፊት የሚሰራ ከጀርባ ሌላ መልክ ያለው ሰው ታፈራለህ። because at the end of the day ወቀሳ ሰው ያሸሻል። ላልሰሩት ነገር ከመውቀስ የሰሩትን ማወደስ እያከበሩ ሰዎች የምታቀርብበት መንገድ። ሰዎች ስንባል ውስብስብ የሆነ ባህሪ አለ። ምክንያቱም ሁላችንም የተለያየ አመለካከትና የተለያየ ስሜት አለ። ይህ ባህሪ ደግሞ አንዳንዴ በእድሜ፣ አንዳንዴ በተጽዕኖ፣ በስሜትና በተለያዩ ሁኔታዎች ቶሎ ሊቀያየር ይችላል። ይሄ የማይጨበጥ አይነት ነገር ነው ማለት ነው። ይህ እንዳለ ሆኖ ግን አብዛኞቻችን ደግሞ ኮመን የሆነ ፓተርን አለ። ከሰዎች ጋር ለመግባባትና ሐሳብን ለማሳመን ይህን ፓተርን መረዳት ይግድ ያስፈልጋል። ምንም እንኳን መጽሐፉ ከተጻፈ ትንሽ የቆየ ቢሆንም ግን ድሮም አሁንም የምንስማማበት ነገር ቢኖር ሐሳብ ትልቅ አቅም አለው። አንድን ሰው በጥል ወይም በጉልበት ልታሳምኑት ትችላላችሁ፣ ግን ጊዜ ነው የሚጠብቅላችሁ። ምቹ ሁኔታ ሲያገኝ መልሶ ይጥላችኋል። በነገራችን ላይ እሱ ብቻ አይደለም፣ አንድን ሰው በክርክርም ልታሳምኑት ትችላላችሁ፣ ግን ሐሳብ እስኪመጣለት ነው የሚጠብቃችሁ። ባለፈው ያላችሁኝ ነገር ግን ብሎ ይመለስበታል። ለዚህ ነው መጽሐፉ A man convinced against his will is of the same opinion still የሚለው። በተለይም ሰዎች ባሉበትና በሚሰሙበት አካባቢ ክርክር ማንሳት ምናልባት የሆነ ስሜት ሊፈጥር ይችላል፣ ግን ሐሳብ አየር ላይ ይባክናል። ክርክርን ማሸነፍ አትችልም። ብትሸነፍ ተሸንፈሃል፣ ብታሸንፍም ስቲል ተሸንፈሃል። ለምንድን ነው ክርክር የማይሰራው? ከአንድ ሰው ጋር በአንድ ሐሳብ ለመከራከር ስትቀመጡ እኔ ልክ ነኝ አንተ ልክ አይደለም እየተባባላችሁ ነው። ማንም ሰው ደግሞ ልክ አይደለም ተብሎ እንኳን ሐሳባችሁን ሊቀበል ሊሰማችሁም ጊዜ የለውም። ምክንያቱም ዲፌንሲቭ ስቴት ውስጥ ከታችሁታል። ከምታወሩት መርጦ ይህን ሰው እንዴት ልጥለው እችላለሁ ነው እንጂ ምን እያላችሁ ነው የሚለውን ለማሰብ ጊዜ የለውም። ሰውየው ብቻ አይደለም፣ እኛ እንኳን በክርክር መሃል ብንሳሳት መሸነፍ ስለሆነ ያቺን ከቨር ለማድረግ ወይም የሆነ ነገር ፈጥረን ሴንስ እንዲሰጠው ለማድረግ እንሞክራለን እንጂ መስማማት የሚባለው ነገር ጭራሽ ማይታሰብ። የንግግር ዓላማ ዕውቀትን ማሳየት ወይም የሆነን ሰው ስሜታዊ ማድረግ ስላልሆነ አንደኛ ክርክርን አስወግዱ።
መቼም ቢሆን ነው የሚለው መጽሐፉ። ሰውን ልክ አይደለህም አትበል። አንተ ግን በንግግሮች መሃል ተሳስተህ ከሆነ ስህተትህን ቀድመህ ተናገር። ንግግርን ካንተ ወይም ካንቺ ባላቅም ብሎ መጀመር ሌላኛውን ሰው አምብል ያደርጋል። ቀድሞ ደግሞ የራስን ስህተት መናገር ኧረ ምን ችግር አለው ብሎ ፕሮቴክት እንዲያደርግህ ያደርጋል። እነዚህን ጨምሮ ከሰዎች ጋር በቀላሉ ለመግባባት የሚረዱ 6 መሰረታዊ ነገሮች አሉ። ሁሉም ሰው ስለራሱ በማሰብና በራሱ ነገር የተጠመደ ከሆነ ሰው ከሰዎች ጋር ለመግባባት አንደኛ ራስህን ሳይሆን ቅድሚያ ሰዎችን ለመረዳት ሞክር። ሁለተኛ ኑሮ መሮኛል ፊት ሰው ቢያርቅ እንጂ አያቀርብም። ሰው የግድም ቢሆን ስማይል። በጣም ቀላልና ማናስተውለው ግን ከሰዎች ጋር ለመግባባት ትልቁን ሚና የሚጫወተው ስምን ማስታወስ ነው። የቀረቤታን ስሜት ስለሚፈጥር ንግግርን ወይም ሰላምታን በሌላኛው ሰው ስም ጀምረው ወይም ዝጋው። ሰው ካላከበረህና ቦታ ካልሰጠህ ጊዜ ሰጥቶ አያወራም። ሰው ጥሩ አድማጩ። የምታወራቸውን ነገሮች ከራስ አንጻር ሳይሆን ከሌላኛው ሰው ጥቅም አንጻር አድርጋቸው። በትንሹ ካንተ የሚጠብቁት ይህን ስለሆነ ዙሪያ ላሉ ሰዎች እውቅና ስጥ ወይም የጠቃሚነት ስሜት እንዲሰማቸው አድርግ። የሰው ልጅ እድሜ ሲጨምር ፍላጎቱ የሚገልጽበት መንገድ ይለያያል እንጂ ከሰው ጋር እየኖርን ከሰው የምንፈልገው በጣም ቀላል ነገር ነው። ይሄ ቀላል ነገር አንድ ጩጬ ልጅ ለትንሽዬ ጨረፍታ ሙሉ ቀን የሚያለቅስበት ምክንያት ነው። ቴሌግራም ፕሮፋይላችን በእነዚህ ጥቅሶች የሚሞላው፣ አይጂ ስቶሪዎች እንደነዚህ ባሉ ፖስቶች የሚጥለቀለቀው በዚሁ ምክንያት ነው። መጽሐፉን ሰዎች ከሌሎች ሰዎች ምን ይፈልጋሉ ብላችሁ ከጠየቃችሁት እኛ ሰዎች ሳይፈርድ የሚረዳን ብንሳሳት እንኳን ተጠንቅቆ የሚያርመን ሰው እንፈልጋለን ይላችኋል። በነገራችን ላይ ይሄን እድሜ አይቀይረው። ስለዚህ ከሰዎች ጋር ለመግባባት be a sympathetic listener ወይም ነገሮችን በእነሱ ቦታ ሆናችሁ ለመረዳት ሞክሩ። የሚገርማችሁ ነገር ብዙ ሰው ሊመክረን ይችላል፣ ግን ከዚያ መሃል የምንሰማው እንደሚረዱን የምናስባቸውን ሰዎች ምክር ነው። ለዚህ ነው በዚህ ምዕራፍ እንግዲህ ሰዎች ሊያደርጉላችሁ የምትወዱትን ሁሉ እናንተ ደግሞ እንዲሁ አድርጉላቸው የሚለውን የመጽሐፍ ቅዱስ ጥቅስ ወይም በተለምዶ the golden rule ወርቃማው ሕግ የሚባለውን የሚጠቅሰው። አንዳንድ ሰዎች ሊሳሳቱ ይችላሉ፣ ግን መሳሳታቸውን አያውቁ። ለማቋረጥ ወይም ቶሎ ምላሽ ለመስጠት መሞከር መፍትሄ ስለማይሆን አስጨርሷቸው። ዋንስ ሐሳባቸውን ከተረዳችሁ በኋላ ያኔ በጥበብ መመለስ ይቻላል። እንዴት ማለት ጥሩ? የትኛውም ንግግር ውስጥ ልትናገር ካለው ሐሳብ በላይ ዋጋ ያለው አጀማመር ወይም first impression። መጽሐፉ ይህንን the secret of Socrates ይላል። ከዚህ በፊት ያየናቸውን ሐሳቦች በመቀጠል የትኛውንም ንግግር ከመጀመራችን በፊት መጀመሪያ ከምንስማማባቸው ወይም ከሚያስማሙን ሐሳቦች እንድንጀምር ይጽፍልናል። ከሰዎች ጋር ለመግባባት ከሚረዱ ነገሮች መሃል በሐሳብ መስማማት ትልቁና ዋነኛው ነገር ነው። ግን ደግሞ ሁሌ ከሁሉም ጋር እንግባባ ካልን ምናልባት ያላቋም አየር ላይ መቅረታችን ነው። ሁሉም ሰው እንደኔ ያስብ ማለት ባንችልም ግን ለመግባባት ከሚያስማሙን ሐሳቦች መጀመር ብዙ ነገሮችን የሚያደርግ ነው። መጽሐፉ yes principle ወይም the secret of Socrates ይላል። ሶክራተስ ሁላችንም እንደምናውቀው ከታዋቂ ፈላስፋነቱ በተጨማሪ ጥሩ ፐርሱዌደር ወይም አሳማኝ እንደነበር ይነገርለታል። ሰው አፋውጥቶ ልክ አይደለህም ባይልም ያለ ልክ የከረረ ክርክር ውስጥ ባይገኝም ግን ሐሳቡን መግለጽ ሲጀምር ከሚያስማሙ ጥያቄዎች ይነሳ እንደነበር ሰዎች ያወሩለታል። እንደዚህ አይነት ሐሳቦች ሰዎችን ከዲፌንሲቭ ስቴት ወደሚረዳ አይምሮ ይመልሳቸው። ንግግሮችን ፍሬንድሊ የሆነ ኢንቫይሮንመንት ከመፍጠር እንድንጀምር ይጽፍልናል። ንግግርን ከሚያስማሙ ሐሳቦች መጀመር ብቻ አይደለም፣ ሐሳብን በተቻለ መጠን ቁጥብ እንድናደርግ ይጽፍልናል። ቁጥብ ምትሏን አስምሩልኝ። አንድን ነገር ሰው ነግሮን ሲገባና ራሳችን ፈልገን ስናገኘው ተመሳሳይ ስሜት አይፈጥርም። ሐሳብን ለመግለጽና መግባባት የሚባለው ደረጃ ላይ ለመድረስ ስለ ሁሉም ነገር ማውራት አይጠበቅብንም። አንዳንድ ነገሮችን ለአይምሯቸው ልተው ብለን ምንተዋቸው ነገሮች አሉ። በነገራችን ላይ ይሄ አብዛኞቹ የትምህርት ተቋማት የሚጠቀሙበት መንገድ ነው። የኛ ስራ ሐሳብን ቀላልና ግልጽ አድርጎ መግለጽ ነው። የቀረውን ያውሩ፣ ዝም ብለን እንስማቸው። ንግግሮቻችንን ፍሬንድሊ እናርጋቸው። ከሚያስማሙን ነገሮች ወይም ከኤስኤስ እንጀምር። ጨርሰን አናውራ፣ አንዳንዱን ለሳይምሮ እንተው። ጸሐፊው ሰዎች ከሰዎች ጋር ያላቸውን ግንኙነት ከሚገልጽበት መንገድ አንደኛው ሊደርሺፕ እና ማኔጅመንት ነው። በሊደርሺፕ እና በማኔጅመንት መካከል ያለው ልዩነት ሊደር ሰውንና ነገን ያያል፣ ማኔጀር እቅድና ውጤትን ያያል። መጽሐፉ ሞር ሰው ተኮር ስለሆነ በዚህኛው ክፍል የሊደርሺፕ ኳሊቲ የሚላቸውን ነገሮች ይጽፍልናል። አንድ መሪ ካሉት ትልልቅ ኃላፊነቶች መሃል በዙሪያው ያሉትን ሰዎች ባህሪና አስተሳሰብ መቅረጽ ነው። ስናወርደው ግን ተጽዕኖ መፍጠሩን ተውት። ከሰዎች ጋር መግባባት በራሱ ከባድ ነው። መሪ ስትሆን ደግሞ ለእነዚህ ሰዎች ባህሪና አስተሳሰብም ኃላፊነት ልትወስድ ነው። ስለዚህ ጥሩ መሪ ለመሆን አንደኛ ንግግሮችን ምስጋናና አድንቆት የሞላባቸው አድርጋቸው። ማንም ሰው በአንተ ስር ሲሆን አንተም ብሎ ነው። አንተ ስትወርድ ይወርዳል፣ ስትነሳ ይነሳል። ዙሪያ ያለ ሰው አብዛኛውን ጊዜ ስለሚያየ በተቻለ መጠን ሁሌ የነቃው። መሪ ስህተትን ፊት ለፊት የሚናገር አይደለም፣ ደባብሶም አያልፍም።
የሰዎችን ጥፋት ግን ሊረዱት በሚችል መንገድ በተዘዋዋሪ ይገልጻል። Call attention to people's mistake indirectly. የትኛውንም ሰው ከመምከር በፊት ቅድሚያ ስህተትህን ወይም ክፍተትህን ተናገር። ይሄ በተለምዶ የሚባል አባባል አለ። ከሰው ስኬት ሳይሆን ስህተት ብዙ ትማራለህ አይነት ነገር። የሆነ ጥሩ ቦታ ላይ ስትሆኑ በእናንተ ስር ያሉ ሰዎች ሳይኮሎጂካሊ ከፍ አድርጎ ይስላችኋል። ሰው መሆናችሁን አሳያችሁ። ያለፉበት ያለውን መንገድ እነሱ ብቻ ሳይሆኑ እናንተም የሆነ ጊዜ ያሳለፋችሁት እንደሆነ አሳያችሁ። ማንም ሰው መታዘዝ አይወድም። እንተኔ ዳምጣ ከምትለኝ እስኪቺን ነገር አቃብለኝ ብትለኝ ሞር ጥሩ ስሜት ይፈጥራል። አይኖ ሐሳቡ ተመሳሳይ ነው፣ ግን ስሜቱ ይለያል። ከማዘዝ በጥያቄ ሰጀስት ማድረግ ከሰዎች ጋር ሞር እንድትቆይ ያደርጋል። መሪ ስትሆን አንዳንዴ ማድረግ እየቻልክ ማድረግ አትችልም። ያለ ልክ ትወርዳለህ ማለት አይደለም፣ ግን ከሰዎች ጋር ለመቀጠል ድፍረቱ እንዳለ ሆኖ የተለያዩ ዘዴዎችም ይፈልጋል። እንደ መሪ ትልቁ ኃላፊነት ሰዎች እናንተ ጋር እንደመጡ እንዳይወጡ ማድረግ ነው። ሰዎች ደግሞ ምንም ቦታ ላይ ጠቃሚ እንደሆኑ ከተሰማቸው ባለ በሌላ አቅማቸው ለማደግ ይጥራሉ። ይህንን ሲል ግን ስህተቶች የሉም ማለት አይደለም። ስህተቶች ይኖራሉ፣ ግን ቀላል እንዲመስል አድርጋችሁ ለማበረታታት መሞከር። ፍዝዝ ያለ ልጅ ፈዛዛ ካላችሁት ይበልጥ ብታፈዙት እንጂ ምንም አታመጡ። ከዛ ይልቅ ግን ትንንሽ ለውጦችን እንደ ትልቅ ነገር ማውራት፣ ምናልባት ዝቅ ያለ ልጅ ከፍ ለማለት ሰፖርት እናደርጋለን። እናጠቃለን። መጽሐፉ እዚህ ዓለም ላይ ውስብስብ የሚባለውን ነገር እንደ ቀልድ ቀለል አድርጎ ያብራራልናል። ከሰዎች ጋር ለመግባባት ብሎ ይጀምራል። ሰዎች የሚፈልጉትን ነገር ማወቅ ትልቁና ዋነኛው ነገር። ሰዎች ምን ይፈልጋሉ ካላችሁ ደግሞ አሁን ብቻ አይደለም፣ በዘመናት መካከል የሰው ልጅ ከሌሎች ሰዎች የሚፈልገው አንድና አንድ ነገር እውቅና ማግኘት። የትም ቢገባ የጠቃሚነት ስሜት እንዲሰማው ይፈልጋል። ከሰው ጋር በቀላሉ መግባባት ከፈለጋችሁ ዙሪያችሁ ሲመጡ የጠቃሚነት ስሜት እንዲሰማችሁ አድርጉ። አንድ ሰው ገና እንዳየህ እቀበለዋለሁ አልቀበለውም የሚለውን ኦሬዲ ጨርሷል። ምክንያቱም ሰዎች ከሐሳብህ ለአቀራረብህ ከዋናው ለፈርስት ኢምፕሬሽን ዋጋ ይሰጣሉ። አንዳንዴ ሰዎች ሐሳብን ለማሳመን የተለያዩ ቦታዎች ላይ ክርክርን ይጠቀማሉ። በእኛ ሴናሪዮ ሶሻል ሚዲያንም ይጠቀማሉ። ከሰዎች ጋር ለመከራከር ስትቀመጡ እኔ ልክ ነኝ አንተ ልክ አይደለም እየተባባላችሁ፣ ማንም ሰው ደግሞ ለዚያውም ሰው ፊት ለዚያውም ሚዲያ ላይ ልክ አይደለም ብላችሁት እንኳን ሐሳባችሁን ሊቀበል ሊሰማችሁን ጊዜ የለውም። እናንተም የሚጥልበትን መንገድ ሰርች እያደረገ በተቻለ መጠን ክርክርን አስወግዱ። ማንም መታዘዝ አይፈልግም። የምታወራቸውን ነገሮች ከትዕዛዝ ወደ ሰጀሽን ወይም ወደ መጠይቅ ቀይራችሁ። የመጨረሻ ጥሩ ሰሚው ሰዎች የሚፈልጉትን ነገር በግልጽ የሚነግሩ ከስንት አንዴ ነው። በዚህ ሁሉ ማል እነሱ መረዳት ከቻልክ ሎንግ ተርም መቆየት የሚችል ግንኙነት ትፈጥራለህ።